አንተም በእኔ ቦታ ብትሆን ይህን ከማድረግ ወደ ኋላ አትልም። ልጁን በደንብ ታውቀዋለህ። እርግጠኛን ሊያበሳጭህም ይችላል። ግን ደግሞ እኔ ምን ላድርግ? በቃ ፍቅር ያዘኝ። ፍቅር ደግሞ ምርጫ አይደለም። ማን እንደሆነ ብቻ ነገር ነው። ደግሞ አንቺ ደስተኛ ከሆንሽ እኔ ምን ያበሳጨኝ? እርግጠኛ ነህ ማን እንደሆነ ማወቅ ትፈልጋለህ? ንገሪኝ። አይዞሽ። ይጎዳል ብለሽ ያሰበሽ ከሆነ የሚሰበር ነገር የለም። ያፌት ነው። ከሳምንት በኋላ ደግሞ ልንጋባ ቆርጠናል። ያፌት? እየቀለድሽብኝ ነው እንዴ አንቺ? እባክህ ናታን ተረጋጋ። እኔ እየቀለድኩ አይደለም። በቃ አልገባኝም እንጂ ቤቱ አግቶኝ ሲንከባከበኝ ለኔ ያለው ነገር እንዳፈቅረው አደረገኝ። ስታስቢን ታሪክ ማመን ይመስልሻል? ንገሪኝ፣ በምንድን ነው ያስፈራራሽ? ማመን አለማመን ያንተ ፋንታ ነው። አንድ ሰው ባለፈ ህይወቱ ስህተት ስለሰራ ብቻ መወቀስ አለበት? ያፌት በጊዜው መጥፎ ነገር አድርጎ ይሆናል። አሁን ግን በጣም ተቀይሯል። እውነት አንቺ እኔ ጨረቃሽ? ይህን ማመን አልችልም። ሰላም ውድ ቤተሰቦች ደህና ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ በቅንነት ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ሐረግ ድራማ ክፍል 65 ተለቋል። ገብታችሁ እዩት ማለት ነው። በዛሬ ቀን ያፌት ናታንን አስከፍቶታል። በጣም አዝኗል ማለት ነው። ናታን ልቡ ተሰብሯል ማለት ነው። ምክንያቱም ኤፍራታ በኋላ ከሚጎዳ በኋላ ከዚህ በላይ ከሚሰባበር ዛሬ ሁነቱን ልንገረው ብላ ነገረችው ማለት ነው። ናታን ማመን አቃተው። እንደምታወቀው በክፍል 64 ውስጥ ናታን እና ኤፍራታ አብሮ ነበር ያደሩት። ግን ደግሞ ናታን ሰክሮ ስለነበረ ምንም ማስታወሰው ነገር የለም። ለዛ ነው ኤፍራታ እንግዲህ አሁን መንገድ አለብኝ ብላ እኔ ያው እንዳጋጣሚ ሆኖ የማፈቅረው ሰው አለኝ እሱም ደግሞ ያፌት ነው አለችው። ምክንያቱም ያ ጊዜ አንተ ከቤዛ ጋራ ስትጋቡ ጊዜ ያገተኝ ጊዜ እኔ ስንከባከብ ነበረ። ለዛ ነው እንዳጋጣሚ ከሱ ፍቅር ዞኛል እና በምንድን ነው ያስፈራራሽ? አንቺማ መቼም ቢሆን ካለኔ ውጪ ማንም ሰው ማፍቀር አትችልም ብሎ ነው የተማመነው። ትክክል ናታን ምንም አልተሳሳትም። ግን ደግሞ ምንም ማድረግ አይቻልም። እንግዲህ ያፌት ታውቃላችሁ፣ ያፌት ስራ ወጥመድ ነው። ሁሉ ነገር ወጥመድ ውስጥ አስገብቶት ነው ናታንን። ናታን ግን ንጹህ ሰው ነው፣ ገዳይ አይደለው ማለት ነው። ምክንያቱም ይሄ ያቀነባበረው ነገር የውሸት ነገር ነውና ከዚህ እንደሚያመልጠው ተስፋ አለኝ። ምክንያቱም ፖሊሷ ሄዋን በዚህ ጉዳይ ውስጥ እኔ አድነዋለሁ፣ ኤፍራታን አድናለሁ፣ ከዚህ ይሄን ሰርግ ማስቆም አለብኝ ብላ ወስናለች። እንግዲህ እንደምደርስለት ተስፋ አለኝ እና በቃ ብቻ ናታን ማመን አቃተው። ያፌት እንዴት የኔ ጥላትን ታፈቅረዋለሽ? እንዴት የኔ ጥላትንም ደግሞ ታገቢያለሽ? አንቺ እውነትም የኔ ጨረቃ ነሽ? እንዴት እንደዚህ ታደርጋለሽ? ብሎ በጣም ተናደደ፣ ጮኸበት። እንደገና ደግሞ እኔ አላምንም ብለው በጠይቃት እንኳን ማመን አለማመን ያንተ ፋንታን ያንተ ስራ ነው። እኔ ምንም ማድረግ አልችልም። ሰው በአንድ ስህተት ብቻ መጥፎ ነገር ከሰራ ያው በዛ አመለካከት ማየት የለብም። ምክንያቱም ሰው ልጅ ይቀየራል ብላ አስተማመነችው ማለት ነው። እሱም ደግሞ በቃ አንቺ ካስደሰተሽ ምንም ማድረግ አልችልም ብሎ አዝኖ ወጣ። ብዙ ነገር ተፈጥሯል በዛሬ ቀን። ወደ ታች ሲወርድ ደግሞ ሉሊት በጣም ተደስታለች። ምክንያቱም ዛሬ ቤዛ ስለምትፈታ ዛሬ እኮ ቤዛ ትፈታለች። ለአንዱ ሀዘን ለአንዱ ደግሞ ደስታ ብላለች። ያው ለቤዛ ደስታ ሲሆን ለኤፍራታ ደግሞ ሀዘን ነው የሚሆነው። ምክንያቱም ሰው በግድያ የግድያ ሙከራ አድርጎ እንዴት በዚህ በአጭር ጊዜ ይወጣል? ያው ታውቃላችሁ ያፌት እንግዲህ ከህግም በላይ የሆነ ነው። ያፌት ነው ያስፈታት ቤዛንም። ምክንያቱም ለጽዮን ብሎ ጽዮን ወደ እኔ የምታቀርብኝ ከሆነ እንደ ድሮ ጓደኛችሁ ቀጥላችሁ እኔ ጋር የምታመጪልኝ ከሆነ እኔ ከዚህ አስፈታሻለሁ በቅርብ ቀኑ ብሎ አስፈትቶታል። እና ኤፍራታ ጋም ሄዳ ሉሊት ያው ለናታን እንደነገረችው ኤፍራታ ደግሞ ያው እያለቀሰች ነው። ለናታን መርዶ ከነገረች በኋላ የኔ ናታን በጣም ይቅርታ አድርግልኝ፣ እኔ ወድጄ አይደለም
ይሄ ነገር ለአንተ ስልሳ አደርጎ ጊዜ እንዳደረኩ ካወቅ ይሄንን ነገር ትረዳልኛለህ። አሁን ግን ማድረግ አለብኝ ግዴታ ነው ለአንተ ስል ብላ እያለቀሰች ሉሊት ደግሞ ከበር ሳታንኳኳ ከፍታ ገባችሁ ማለት ነው። ስትገባ ኤፍራታ እያለቀሰች ነውና ይሄንን መርዶ የቤዛ ነገር ለኤፍራታ ብትነግረውም ኤፍራታ አልደነገጠችም። ቢሆንም ግን እንደምትፈታ አውቃለሁ፣ ግን ደግሞ በዚህ በአጭር ጊዜ ትፈታለች ብዬ አልገመትኩም ብላ ስትመልስለት ኤፍራታ ሉሊት ደነገጠችው እና ሉሊት ኤፍራታን ለማናደድ ነበረ እና ምንም አልተናደድሽም ብላ ብጠይቅም ለምን እናደዳለሁ እህቴ ናት እኮ እንኳን ተፈታች ደስ ብሎኛል ብላ አለሰችለት። አሁን ግን ከክፍሌ ውጪልኝ ነው ብላ በራን ቆልፋ እንትናለች ማለት ነው። እና ያፌት ደግሞ ደውሏላት ያ ታዳምጣለች፣ ግን ሉሊት ምንም ልሰማ አልቻለችም። ሉሊት እኮ በጣም እንደንትን ነገር ነው መርማሪ ማለት ይቻላል። ብቻ እኔ ዛሬ እንግዲህ የራት እኔ ጋር መምጣት አለብሽ ብሎ እሷም ደግሞ እዛ ሄደች ራት ለመብላት። እነዚህ ደግሞ ቤዛም ስለመጣች ተሰብስበው አንድ ላይ ለመብላት፣ ግን ደግሞ በጣም ተቃውማለች። ገኒ እንዴት በግድያ የሞከረ ሰው እንዴት በዚህ በአጭር ጊዜ ይፈታል? እንዴት ምን ማለት ነው ብላ በጣም ተናዳለች። ጽዮን ደግሞ በተቃራኒ ቤዛም በጣም ወዳታለች እና ድሮም አላወቅኩ ነበረ። ኤፍራታ ግን አሁን አውቄያለሁ ማን እንደሆነች፣ መጥፎ ሴትና ለወንድም የማትገባ ሴት እንደሆነች አሁን አውቄያለሁ። እዚህ ቤት ግን ተመልሳ ከመጣችሁ እና እንደገና ደግሞ ወንድም ላይ የሆነ ነገር ካደረገች እኔ ራሴ ገላታለሁ። እንኳን ከወንድም ህይወት ውልቅ ብላ ወጣች ትላለች። እንደገና ደግሞ ቤዛም እንኳን ከቤቴ ወጣች ትላለች። እሷ ግን እራት ለመብላት ነው ሄደችው፣ ትመለሳለች። ያፌት እንግዲህ አለቀቃትም። ብቻ የሚገርም ነገር ሲሆን እንደዚህ ተበላሸች። በቃ በፊት ኤፍራታን ማን እንደሆነች አላወቅኳትም ነበር። አሁን ግን ኤፍራታ አውቄያታለሁ። በእሷ ምክንያት ቤታችን ድርጅታችን አተናል። ካሁኑ በኋላ እሷን እጣላታለሁ ብላ ለቤዛ ብትነግረው ግን ቤዛ ተደሰተች። በአንድ ከዚህ ቤት አባራቸዋለሁ ነው ያለችው። እሷ ግን ይሄው አንቺ ቤት ጥገኛ ሆነን እየኖረን ነው አለቻት። እንደዛ ነው እንግዲህ ኤፍራታ ከያፌት ጋር ራት ስትበላ ናታ ስደውልላት ያፌት አንስቶ አናዶታል ማለት ነው። በጣም ነው የተሰበረው ናታን በዛሬ ቀን። እሱ ግን ምን አለበት ለናታን እውነቱ ስትነግሪ ጊዜ ቢሰማ ትንሽ ቢደሰት ፈገግ ብል እያለ ነበረ። ኤፍራታ ደግሞ ተቃጠለች እና በዛሬ ቀን እንግዲህ እኔ ምስቴ ጋ ነው ያለው ደውሌ ባረብሽኝ ጥሩ ነው እያለ ነው። እና ናታንም ደግሞ እኔ አሁን አልናደድም፣ የምናደደው ቀን ኤፍራታ ስታስለቅስ ብቻ ነው፣ ያ ቀን ግን ይገላለሁ ናል